የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ መሰል ገጽታ በሚያሳይ በሰው ሰራሽ አስተውሎት ወይም ኤአይ የተፈጠረ ምስል እሁድ ዕለት ማጋራታቸው እንኳን እስከ ተቃዋሚዎቻቸው ሁልጊዜም ከሚደግፏቸው ወግ አጥባቂ የሃይማኖት ሰዎች ጭምር ሰፊ ትችት አስነስቶባቸዋል። ምንም እንኳን ትራምፕ ትችቱን ተከትሎ ሰኞ ዕለት ምስሉን ከማህበራዊ ገጻቸው ላይ ቢያጠፉትም በትራምፕ የትሩዝ ሶሻል ገጽ ላይ የወጣው ይህ ምስል ትራምፕ በኋላ ላይ እንደ ተራ ሐኪም ለመታየት የታሰበ ነው ቢሉም ከርዕሰ ሊቃነ ጳጳስ ሊዮ ጋር እየተካሄደ ካለው ከፍተኛ አለመግባባት ጋር ተያይዞ የመጣ መሆኑን ብዙዎች ይናገራሉ። ርዕሰ ሊቃነ ጳጳሱ አሜሪካና እስራኤል በጥምረት በኢራን ላይ የሰነዘሩትን ጦርነት ኢሰብአዊ ነው በማለት ሲተቹ መቆየታቸው የሚታወስ ነው። በተጨማሪም ፕሬዚዳንቱ ምስሉን ከማጋራታቸው ጥቂት ቀደም ብሎ በፖፕ ሊዮ ላይ ረጅም የጽሑፍ ወቀሳ ሰንዝረውም ነበር። የመጀመሪያው አሜሪካዊ ተወላጅ ርዕሰ ሊቃነ ጳጳስ የሆኑት ሊዮም ለትራምፕ ጥቃት በሰጡት ምላሽ ምንም ፍርሃት የለኝም ካሉ በኋላ የትራምፕ አስተዳደርም መቃወማቸውን እንደሚቀጥሉም ገልጸዋል። ጳጳሱ ትናንትና ሰኞ በአልጀርስ ባደረጉት ንግግር ስም አይጥቀሱ እንጂ ዓለም አቀፍ ሕግን የሚጥሱ አዲስ ቀኝ ገዢ ያላቸውን ኃይሎች ያውግዘዋል። እሁድ ዕለት በወጣው ምስል ላይ ትራምፕ ነጭ መጎናጸፊያ ለብሰው እጃቸውን በአንድ በተኛ ሰው ራስ ላይ በማሳረፍ የመፈወስ ኃይል እንዳላቸው ተደርገው ተስለዋል። ይህ ድርጊት በትራምፕና በሃይማኖታዊ ቀዘመም ኃይሎች መካከል መቃቃር ሊፈጥር ይችላል ተብሎ ተሰግቷል። እንደሚታወሰው የእነዚህ ወገኖች ድጋፍ በ2024 ምርጫ ለትራምፕ ድል ወሳኝ ነበር። እንደ ስዕል በተቀረጸው በዚህ ምስል ላይ ትራምፕ በአንድ እጃቸው የሚያበራ ሉል ይዘው በሌላ እጃቸው የታመመ የሚመስልን ሰው ግንባር ይነካሉ። በስተጀርባም የነፃነት ሐውልት፣ ርችት፣ ተዋጊ ጀቶችና ንስሮች ይታያሉ። ሪፖርተሮች ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ የሚያስመስል ምስል ስለመለቀቃቸው ሲጠይቋቸው ምስሉ ምሳሌያዊ አይደለም፣ እኔ ራሴ ነኝ ካሉ በኋላ ምስሉ ሰዎችን እንደሚፈውስ ሐኪም አድርጎ እንዲያሳየኝ ታስቦ የተሰራ ነው ሲሉ ተከራክረዋል። አክለውም እኔ በእውነት ሰዎችን የተሻሉ አድርጋለሁ፣ ሰዎችን እጅግ በጣም የተሻሉ አድርጋለሁ በማለት መልስ መስጠታቸውም ተዘግቦ ነበር። ትራምፕ ራሳቸውን በክርስቶስ መልክ የቀረጹበት መንገድና በማህበራዊ ሚዲያ ማጋራታቸው በተቃዋሚዎቻቸው ብቻ ሳይሆን የትራምፕ ደጋፊ በመባል የሚታወቁት ግለሰቦችና ብሮች ሁሉን አስከፍቷል። ምንም እንኳን ወቀሳውን ተከትሎ ይቅርታ ለመጠየቅ ፈቃደኛ ባይሆኑም ምስሉን ከገጻቸው ማስወገዳቸው መልካም ይሁን እንጂ ከጳጳሱ ጋር የጀመሩት ሰጣ ገባ አሁንም ብዙዎችን እያስቆጣ ነው። በዚህ በፕሬዚዳንቱ ንግግር ከተቆጡት ውስጥም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አንዷ ሲሆኑ ዶናልድ ትራምፕ ስለ ርዕሰ ሊቃነ ጳጳስ ሊዮ 14ኛ የሰጡት አስተያየት ተቀባይነት የሌለው ሲሉ ቅሬታቸውን ገልጸዋል። ሜሎኒ ባወጡት መግለጫ ርዕሰ ሊቃነ ጳጳሱ የካቶሊክ ቤተክርስቲያን መሪ ናቸው፣ ሰላም እንዲሰፍን ጥሪ ማድረግና ማንኛውንም አይነት ጦርነት ማውገዛቸው ትክክለኛና የተለመደ ተግባር ነው ብለዋል። ካቶሊክ የሆኑትና የቀኝ ዘመም ጥምር መንግስታትን የሚመሩት ሜሎኒ የትራምፕ የቅርብ ወዳጅ ሲሆኑ እስካሁን ድረስ ትራምፕ በሊቀ ጳጳሱ ላይ ለሰነዘሩት ጠንከር ያለ ትችት ምላሽ ለመስጠት ፈቃደኛ ሳይሆኑ ቆይተው ነበር። የጣሊያን ተቃዋሚ ፓርቲዎችም ሜሎኒ በወቅቱ ድርጊቱን ባለማውገዛቸው ሲተቿቸው ቆይተዋል። ትራምፕ ትችቱን ከሰነዘሩ በኋላ ርዕሰ ሊቃነ ጳጳሱ ወደ አልጄሪያ በሚያደርጉት ጉዞ ላይ ለጋዜጠኞች እንደተናገሩት ከትራምፕ ጋር ወደ ክርክር ውስጥ መግባት እንደማይፈልጉና ነገር ግን ሰላም መስበካቸው እንደሚቀጥሉ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ የትራምፕ አስተዳደርን እንደማይፈሩና ጦርነትን መቃወማቸውን ግን እንደሚቀጥሉ የተናገሩት ፕሬዚዳንቱ በኢራቅ ግጭት ላይ ባላቸው አቋም ምክንያት ያልተለመደና ብርቱ ጥቃት ካደረሱባቸው በኋላ ነው። ሰኞ ዕለት ትራምፕ ትችታቸውን በድጋሚ በማጠናከር ያንን በጣም ደካማ ጳጳስ ይቅርታ አልጠይቅም ሲሉ መናገራቸውም ተዘግቧል። በአሁኑ ወቅት በአሜሪካ ውስጥ ከ70 ሚሊዮን በላይ ካቶሊኮች የሚገኙ ሲሆን ይህም የሀገሪቱን 20% ህዝብ ማለት ነው። ትራምፕ ሃይማኖታቸው ምንድን ነው? 45ኛውና 47ኛው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሃይማኖታዊ አመለካከቶች በታዛቢዎችና በአሜሪካ ህዝብ ዘንድ የመወያያ ርዕስ ሆኖ ቆይቷል። ትራምፕ ያደጉት በስኮትላንድ ተወላጅነታቸው የፕሬስቢቴሪያን እምነት ተከታይ ሆነው ሲሆን በ2016 የፕሬዝዳንታዊ ምርጫ ቅስቀሳ ወቅት ጨምሮ በአብዛኛው የጎልማሳነት ዘመናቸው ራሳቸውን የዚሁ እምነት ተከታይ አድርገው በይፋ ይገልጹ ነበር። ሆኖም በኦክቶበር 2020 ትራምፕ አሁን በኋላ ራሳቸው እንደ ፕሬስቢቴሪያን እንደማይቆጥሩና ይልቁንም እንደ ኑፋቄ አልባ ክርስቲያን ወይም ነን ዴኖሚኔሽናል ክርስቲያን እንደሚሆኑም አሳውቀዋል። በ2015 ምን አይነት መጽሐፍ እንደሚወዱ ጥያቄ ቀርቦላቸው የነበሩት ትራምፕ ከመጽሐፎች ሁሉ መጽሐፍ ቅዱስን አብልጠው እንደሚወዱ ቢገልጹም የሚወዱትን ጥቅስ ለመናገር ግን ግላዊ ነው በማለት ፈቃደኛ ሳይሆኑ መቅረታቸው ይታወሳል። በ2016 ግን ስለሚወዱት ጥቅስ በድጋሚ ተጠይቀው አይን ስለ አይን ወይንም አናይ ፎር አናይ እንደሆነ ተናግረዋል። ስለ ስራቸው እግዚአብሔርን ይቅርታ ጠይቀው ያውቁ እንደሆነ ሲጠየቁም እርግጠኛ አይደለሁም፣ ስህተት ከሰራው ለማስተካከል ጥራለሁ እንጂ እግዚአብሔርን ወደዚህ ምስል አላስገባውም ሲሉ መመለሳቸው በታላላቅ ሚዲያዎች ሳይቀር ሲዘገብ ቆይቷል። አብዛኞቹ የህይወት ታሪክ ጸሐፊዎች ትራምፕን እንደ ጥልቅ ሃይማኖተኛ አይገልጿቸውም። ቲሞቲ ኦብራይት እንደሚሉት ትራምፕ በመንፈሳዊ ወይም በሃይማኖታዊ ረገድ ቁም ነገረኛ ሰው ሆነው አያውቁም ያሉ ሲሆን
ትራምፕ የግል ፓስተር እያሉ የሚጠሯቸውና የብልጽግና ወንጌል መምህራቸው ፓውላ ዋይትም ትራምፕን ስለ ሃይማኖት ማውራት ትርጉም የለሽ እንደሆነ ተናግራለች።